በሰው ልጆች ህይወት ላይ በጣም አደገኛ ከምላቸው ነገሮች አንዱ ኔጌቲቭ ኤነርጂ ያለው ሰው፣ ምቀኝነት ያለበትን ሰው በጀርባችን ተሸክመን ረጅም ርቀት ለረጅም ዓመት መጓዝ ነው። ይህን ያልኩበትን ምክንያት ልንገራችሁ። አንድ ጊዜ ቡና ተሰብስበን ጓደኛማቾች እየጠጣን እያለ አንደኛው ጓደኛችን የምቀኝነት መንፈስ የገባበት ሳልሳው ይለኛል። እከሌ እኮ ይላል ስሙን ይጠቅስና ስላንተ እንደዚህ እኮ ያለው እንዲህ ለማለት ፈልጎ ነው ይለኛል። እኔ ይሄኛው ምቀኝነት እንደገባበት ስላወቅኩኝ አይመስለኝም ብዬ አጣጥየው አለፍኩኝ ነገሩ። ይሄን ያልኩበትን ምክንያት ልንገራችሁ። ብዙዎቻችን እንደዚህ አይነት ሰዎች በዙሪያችን ይዘን ነው የምንጓዘው። አንፎርቹኔትሊ ደግሞ እንደነዚህ አይነት ሰዎች ደግሞ የምንላቸው በጣም የቅርብ የሆኑ ሰዎች ናቸው። ስለዚህ እነዛን ሰዎች ጥሎ መሄድ ኃጢአት ስለሚመስለን በፎልስ ሂዩሚሊቲ ወይም የውሸት ዝቅ ባይነት ምክንያት እነዚህ ሰዎች ተሸክመን እያወቅን እያቆሰሉን ለረጅም ዓመት ተሸክመናቸው ረጅም ርቀት እንሄዳለን። በኋላ ተሰባብረን እንወድቃለን። ዛሬ አንድ ትምህርት ላስተምራችሁ። የሚከተሉትን 5 ምልክቶች ካያችሁ እነዚህ ሰዎች የምቀኝነት መንፈስ እንደገባባቸው አውቃችሁ ከትከሻችሁ ላይ አውርዳችሁ ጣሉ። አንደኛው ምልክት እናንተ ልትደርሱበት በማትችሉበት መልኩ ከእናንተ በስተጀርባ ሄደው የቅርብ ለምትሏቸው ሰዎች ያሟቸዋል። ስለ እናንተ መጥፎ ነገር ይናገራሉ። ምናልባት ደግሞ እናንተና እነዛ ሰዎች ተገናኝታችሁ እንዳትነጋገሩ ሄደው ለእሱ ያሰብኩትን ነገር ለአንተ ልሰጥ ስለሆነ ብዙ አትቅረበው ይሉና በመካከላችሁ ሰፊ ጋብ ይፈጥራሉ። ሁለተኛው ነገር ሁልጊዜ የምለው ነገር ነው። ይሄን በፍጹም የደስታችሁ ተካፋይ መሆን አይፈልጉም። ሰርጋችሁ ቢሆን፣ ልደታችሁ ቢሆን፣ የተመረቃችሁበት ቀን ቢሆን፣ ነገሮች የተሳኩላችሁ አዲስ ንግድ ጀምራችሁ ልታስመርቁ ቢሆን በፍጹም በዛ ቀን አታገኟቸውም። ኮንግራቹሌሽንስ አይሏችሁ። ሶስተኛው ነገር ስለ እናንተ መጥፎ ነገር መስማት ያስደስታቸዋል። ንግዳችሁ ቢከስር፣ ቤተሰባችሁ ቢበጠበጥ በጠዋት መጥተው በራቸውን የሚያንኳኩ ሰዎች መጀመሪያ የሚሆኑት እነሱ ናቸው። ምክንያቱም ለምን እንደሆነ ታውቃላችሁ? የነሱ ከፍታ የሚለካው በእናንተ ውድቀት ስለሚመስላቸው። አራተኛው ደግሞ ባገኙት አጋጣሚ በእናንተ ላይ መሳቅና መሳለቅ ይፈልጋሉ። ድንገት ተሰብስባችሁ ባላችሁበት አንድ ሰው እንደ ቀልድ አድርጎ ስለ እናንተ ቢናገር ላንቃቸው እስከሚላቀቅ ድረስ ከፍ አድርገው ይስቃሉ። ነገሩ የሚያስቀው ነው አይደለም። ነገር ግን እናንተ ዝቅ ስትሉ እነሱ ከፍ የሚሉ መስሏቸው ስለሚታያቸው የምቀኝነት ስሜት። አምስተኛ ነገራችሁን ያቃልሉባችኋል። ለፍታችሁ ጥራችሁ ግራችሁ በልፋታችሁ ላባችሁን ጠብ አድርጋችሁ ያገኛችሁትን ነገር ምንም እንዳልሆነ አድርገው ቅልል አድርገው ያወሩባችኋል። ምክንያቱም ለምንድን ነው? እነሱ የሌላቸውን ነገር አሁን እናንተ ስለያዛችሁት አንድ ስቴፕ ስለበለጣችኋቸው ይናደዳሉ። ስለዚህ ወገኖቼ እንደነዚህ አይነትን ሰዎች ተሸክሞ መኖር የትህትና ምልክት አይደለም። እናንተንም ኢንፋክት እነሱንም እየጎዳችኋቸው ናቸው። ስለዚህ አራግፏችሁና ከትከሻችሁ ላይ መንገዳችሁን ቀጥሉ። መልካም ቀን ይሁንላችሁ።